ነች እያሳፈረችው ልጅቷ እርጉዝ ልጅቷን ይሄው እያሳፈረች ያለችው ልጅቷን እርጉዝ አስደርጋ ማለት ነው። እቺ ነች ሴትዮዋ የሸጠችው። ማንኛውም ሰው ከሀገሩ ሲወጣ መቼም በተለይ ስደተኛ ሁሉም ነገር ምርጫ ስላጣ የመጨረሻው ምርጫ ስደትና ስደት ነው ብሎ ነው አይኑን ጨፍኖ የሚሰደደው ወደማያውቀው ሀገር፣ ቋንቋውን ወደማይሰማው፣ ሲናገሩ ምን እንደሚሉ ወደማያውቀው አይኑን ጨፍኖ ፈጣሪን ይዞ ሁሉ ሰው ተሰዷል፣ ተሰደናል። እህታችንም እንደ ማንኛውም ሰው ሰርቼ ተለውጬ ለሀገሬ በቃለሁ፣ እኛ ሀገሬ ላይ የራሴ ስራ ወይ ቤተሰቦችን እረዳለሁ፣ ወንድሞችን አስተምራለሁ ብላ ተሰዳ የደረሳትን ነገር ግን እጅጉን በጣም ነው የሚያሳዝነው። በትላንትናው ቀን እንግዲህ ይችን በምስሉ ላይ የምታዩት ደላላ ናት። እንግዲህ እህታችንን አሳልፋ በገንዘብ የሸጠቻት ማለት ነው። ከሸጠቻትም በኋላ እንግዲህ በምስሉ ላይ እንደምታዩት እህታችን ገና የ7 ወር ነፍሰ ጡር ናት ተብሏል። ይህም እንግዲህ ቀኗ ሳይደርስ ወደ ኢትዮጵያ ሄዳ እንድትወልድ በሚል በትላንትናው ቀን እንግዲህ አየር መንገድ በርካታ ኢትዮጵያውያን ተሰብስበው ይችን ልጅ አታሳፍሪያትም፣ ምክንያቱም ተሸጣ ነው ያረገዘችው። ከኢትዮጵያ ስትመጣ የተረገዘ አይደለም፣ እዚሁ ሀገር ሄዳ ነው ያረገዘችው። ደላሊቷ እንግዲህ እንደምትለው ከኢትዮጵያ ነው አርግዛ የመጣችው በሚል ሁኔታ ነው። ይህም እንግዲህ ልጅቷም እንደዚሁም ደግሞ ያስረገዛች ሰውዬ ማለትም የተሸጠችበት ሰውዬም በአንድ ጋር ኢንተርቪው ተደርገው ነበረ። በገንዘቤ ገዝቻት ነው፣ ምንም የሚመጣብኝ ነገር የለም፣ በቃ አለቀ፣ ተዋውለን ነው ይሄ ነገር ብሎ ተናግሯል ሰውየው በአጠቃላይ ማለት ነው። እንድሪስ ሊቭ ላይ እንግዲህ ያያችሁ አይታችሁታል። ልጅቷም ተጠይቃ ነበረ እንግዲህ ሚስት ያረግሻለሁ አገባሻለሁ በሚል ሁኔታ ነው፣ ልጅ እፈልጋለሁ ብሎ ነው ያረገዝኩት ብላ ተናግራለች። ደላሏ እንግዲህ ከኢትዮጵያ እንደመጣች ነው አርግዛ የመጣችው እንጂ እዚህ ሀገር አይደለም ያረገዘችው በሚል ሁኔታ ትላንትና ስትከራከር ነበረ። በርካታ ኢትዮጵያውያን እንግዲህ በቦታው ተገኝተው ቦሌ ላይ ወደ ኢትዮጵያ በጭራሽ መሳፈር የለባትም፣ የልጁ አባት እዚሁ ነው፣ ማንኛውም ማለትም የብሔሩት ዜግነት ነው ያለው፣ ይሄ ልጅ ይዛው ልትሳፈር አይገባም ብለው እንግዲህ በርካቶች ተገኝተው ከአየር መንገድ ቢመልሷትም የተሰማው ነገር ግን እጅግ በጣም ነው የሚያሳዝነው በዛሬው ቀን ማለት ነው። ሙሉውን ተከታተሉ። እንደዚሁም ላይክ ሼር ማድረጋችሁን አትርሱ። ሰላም ጤና ይስጥልኝ ወደ ተከበራችሁ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት ዓለም ቅርንጫፍ እንደየሳታችሁ አቆጣጠር የነጋባችሁ የመሸባችሁ የረፈደባችሁም ሰላማችሁ በክርስቶስ ብዝት ትርፍርፍ ብል እያልኩኝ ቀጥታ ወደ መረጃው ነው ማቀናላችሁ ማለት ነው። እቺ በምስሉ ላይ የምታዩት እህታችን እንግዲህ ያሳዝናል። ሀገራችን ላይ ሁላችሁም ታውቃላችሁ፣ አብዛኞቻችሁ እርግጠኛ ነኝ እንደዚህ እንደምታደርጉ ማለት ነው። ከሀገር ላይ እንግዲህ ማንኛውም ሰው ሲወጣ ፓስፖርት ሲያወጣ 18 ዓመት የሞላው ነው ፓስፖርት የሚያወጣው። ስንቶቻችሁ ናችሁ ግን 18 ሳይሞላችሁ 25 ነኝ 26 ነኝ እያላችሁ ያወጣችሁ? እርግጠኛ ነኝ በጣም ብዙ ናችሁ። ቶሎ ለመውጣት ማለት ነው። በቃ ምንም ምርጫ ሳይኖራችሁ ሲቀር ትምህርታችሁን አቋርጣችሁ ነገሮች እንዳልሆኑ ሲሆኑባችሁ በቃ ለመሰደድ ውሳኔያችሁ የ17 የ16 ዓመት ሆናችሁ 25 ነኝ 26 ነኝ 30 ነኝ አለም አይጠፋም እርግጠኛ ነኝ። እና ይቺ በምስሉ ላይ የምታዩት እህታችን የ16 ዓመት ወጣት ነች። እንግዲህ በ16 ዓመቱ ኢትዮጵያ ውስጥ ፓስፖርት አይሰጥም እንደነገርኳችሁ እርግጠኛ ነኝ 25 ብላ አውጥታ ነው እሷም የተሰደደችው ለመለወጥ ሰርታ ለማግኘት ቤተሰቦቿን ለማገዝ ራሷን ለመቀየር ስንት ነገር ሰንቃን የተሰደደችው። እሷና ፈጣሪ ነው የሚያውቁት የተሰነቀችውን የተሰደደችበትን አላማ። መቼም በባዶ አይደለም ሰው ብድግ ብሎ ሲናገሩ ቋንቋችሁ ወደማይገባበት ሀገር የት እንደምትሄዱ ወደማታውቁበት ዓለም እንደዚህ አይኑን ጨፍኖ ማንም ሰው በባዶ አይሰደድም፣ ያለ አላማ አይሰደድም። ከሞትኩም ልሙት ከተመለስኩም ልመለስ ብሎ ማንም ሰው አይኑን ጨፍኖ አይሰደድም። እና አላማ ኖሯት ነው ትልቅ ነገር አስባ ሰንቃ ነበር የተሰደደችው። ቢሆንም እንግዲህ ክፉ ነገር ላይ ጥሏት ይቺ በምስሉ ላይ የምታዩት ክፉ ደላላ እንግዲህ ላልሆነ ሰው ሸጣት ነው የተባለው በገንዘብ። እንግዲህ ከሸጠቻት በኋላ እሷ የምታውቀው ነገር የለም፣ ሄዳ ትገባለች። ያው ኑሮ እንደባልና ሚስት ነው የኖርነው ነው እያለች ያለችው። እንደ ሪስክ ጋር እንግዲህ ሊብ ላይ ተጠይቃ ነበረ። እንደ ባልና ሚስት ነው ምን ኖረው ልጅ እፈልጋለሁ ነው ያለኝ። ከዛም በኋላ ያው በአጠቃላይ በአንድ ክፍል ውስጥ ያው በአጠቃላይ እንደ ባልና ሚስት ይኖሩ እንደነበረ ነው እሷ እንግዲህ እየመለሰችው ማለት ነው። በአጠቃላይ ፍላጎት እንደነበረው ምናምን ነገር እሱ በሚጠይቅበት ሰዓት እንግዲህ በገንዘቡ ገዝቷት እንደሆነ ለምን አስረገዝካት ታዲያ በገንዘብ ገዝታ መጣት ሲባል እንግዲህ ከኢትዮጵያ ነው አርገዛ የመጣችው እኔ አይደለሁም ብሎ ቢናገርም ልጅቷ ከኢትዮጵያ ተመጣች ገና 9 ወሯ ነው። እንግዲህ ካረገዘች ደግሞ የ7 ወር ነፍሰ ጡር ናት ተብሏል። ይህም እንግዲህ ከኢትዮጵያ ስትመጣ ነው ያረገዘችው እንዲባል ኢትዮጵያውያን ተሰባስበው ትላንትና ሲመልሷት በጣም በመናደዳቸው ሰውየው
በእርግጫ ሆዷን እንደመታት እንደዚሁም ደግሞ ደላላዋ የምጥ መርፌ ሰጣት። በሰላም እንግዲህ የወንድ ልጅ እናት መሆኗ ተሰምቷል ማለት ነው። ይህም እንግዲህ እየተደረገው ለምንድን ነው? ያው ከኢትዮጵያ እንደመጣች ነው ያረገዘችው ለመባል ሲባል ከአየር መንገድ በፖሊስ በተለያዩ ነገሮች ነበር የተመለሰችው። ቤት ካገባችሁ ወዲህ እንግዲህ ደላላው ጋር ትረፍት ወይንም ደግሞ ሰውየው ጋር ትረፍ የሚታወቅ ነገር የለም። አሁንም ያለችው ሆስፒታል ነው ተብሏል። ያለችበት ሁኔታ በጣም አደጋ ነው እየተባለ ነው እየተወራ ያለው። ብቻ በጣም ነው የምታሳዝነው። እንግዲህ በዚህ መልኩ ሰውየውስ ካልፈለገ ለምን አስረገዛት? እንደገናም ደግሞ ካስረገዛት በኋላ እንዴት ነው ልጁን አንድ አባት በዚህ ደረጃ ልጁ ላይ እርምጃ የሚወስደው? በጣም ነው የሚያሳዝነው። ደላላዋ እንኳን ገንዘቧን ተቀብላ ነው፣ ግን ሰውየው እንዴት? እኔ ብቻ ከባድ ነው። ፈጣሪ ከእንደዚህ አይነት ህይወት ይሰውራችሁ። በእውነት በጣም ነው ያሳዘነችው ማለት ነው። ግን የ16 ዓመት ልጅ እንግዲህ ሁሉ ስቃይና መከራ ስትቀበል ይህ ሁሉ ነገር የሀገራችን ሰዎች የስግብግብነት የአጋሰስነት ጥግ ነው ማለት ነው። እውነቴን ነው የምላችሁ። በጣም ክፉ ሴት ናት። እንግዲህ በምትቀረጽበት ሰዓት እንዴት እንደምትወራጭ የሚያረጋትን ነገር ሙሉ ቪዲዮን አይቻት በቃ እንዴት እንደሚያረጋት ይሄን ሁሉ ስህተት ሰርታ ይቺን ምስኪን ልጅ እንደዚህ ተጫውታባት ለገንዘቧ ለብሯ ስትል በዚህ ማረካችም እንግዲህ ያለ ወቅቱ ልጁ እንዲወለድ አድርጋለች ማለት ነው። የ7 ወር ልጅ እንዲወለድ አድርጋለች። የምጥ መርፌ ሰጣት ያለ ሰዓቷ ማለት ነው። እንግዲህ ያረገቻትን ከዚያም በላይ ፈጣሪ ወቀው። ከዚህም በኋላ በነፍስ ታቆያታለች ወይ አታቆያትም የሚለውን ነገር ራሱ ፈጣሪ ነው የሚያውቀውና የመጨረሻ ነው የምታሳዝነው እቺ ልጅ። እንግዲህ ይሄ ሁሉ ነገር ይገጥመኛል ብላ አልጠበቀችም። ወደ ሰውየው ቤት ስትሄድ ወይ አሰሪዋ መስሏል ሊሆን ይችላል፣ ወይ ቋንቋ አትችሉ ወይ ምን አንችል። ስንገባ እኮ በጣም በእውነት በእግዚአብሔር ጥበቃ ነው እንጂ ሁሉም ነገር ከባድ ነው እና የደረሰባት ነገር እጅግ በጣም ነው የሚያሳዝነው። ፈጣሪ ከእንደዚህ አይነት ነገር ይሰውረን ማለት ነው። እንደዚህ አይነት ችግር ግን ሲፈጠር አገባሻለሁ፣ የልጆች እናት አድርግሻለሁ ምናምን በሚል ሁኔታ መጥፋት በርክፍት ከሆነ መጥፋት ነው ብዬ ነው ማስበው ጥሩ መፍትሄ። ምክንያቱም እንኳን አይደለም ከሌላ ዜጋ ልጅ ወልዳቸው የራሳችን ዜጎች እንኳን ልጆቻቸውን የሚያሳድጉ ከስንት አንድ ናቸው። መውለድ እኮ በትምትል ይወልዳል ግን ፕሮቴክት የሚያደርግ ሰው የሚንከባከብ ሰው የለም በአሁን ሰዓት ማለት ነው። እንደምን ብላችሁ ለፍታችሁ ጥራችሁ ግራችሁ ብታሳድጉ ራሱ ነገ ደግሞ ጥያቄ አለ። አባቴ ማን ነው የሚባል ጥያቄ አለ። ብዙ ሰዎችን እያየ ነው። ከዚህ በፊት እንግዲህ ሚዲያ ላይ መንታ ልጆቹ ወልዳ እንደዚሁ ከልብናኔ ዜጋ ነው የልጆችን አባት እየላይ ስጠይቅ ልጆቹ አስቸግረዋት እንግዲህ አለምሰገድ ሳይቀር ከውጭ ዜጋ ለመውለድ ችኮላችሁ ምንድን ነው? የውጭ ዜጋ መባላችሁ ጥቅሙ ምንድን ነው? በስም ብቻ የምትጠቀሙት ነገር አለ ወይ? ልጆቻቸውን እስካልተንከባከቡ ጥሩ ነገር እስካላደረጉ ድረስ በስም ብቻ የሚገኝ ነገር አለ ማለት ሲል ሰምቼው እኔ በጣም ነገር ማንም ሰው አይረዳችሁም። በነገራችን ላይ ማንም ሰው ማለት ነው ቁስላችሁን ህመማችሁን ማንም ሰው አይረዳምና እግዚአብሔር አምላክ ለእህታችን ይድረስላት። አሁንም ደግሞ በጤናዋ በህይወቷ ላይ እንዳይመጡባት እነኚህ ሰዎች ማለት ነው። ሲጀመር ከአየር መንገድ ራሱ መመለስ አልነበረባትም። አገሯ ብትገባ በሰላም ወልዳ ታሳድግ ነበር። አሁን ግን መመለሷ ለህይወቷ በጣም አደጋ ነው ያደረጉባት ማለት ነው። ይሄ ሰውዬ እንደዚህ ለልጁ ያራራ ደላላዋስ ብትሆን ለእሷ ያራራች ይህን ሁሉ ነገር ያደረጉ ኢትዮጵያውያኖቹ እንደዚያ ከመለሷት ካሰቡ አይቀር ቤታቸው ነበር ማስቀመጥ የነበረባቸው እንጂ ለእነሱ አሳልፈ መስጠት አልነበረባቸውም። አሁን የበለጠ አደጋ ውስጥ ነው የከተቷት። ለእሷም ቢሆን ሌላ ጭማሪ የተጨመረ ስቃይ ውስጥ ነው የከተቷት። አሁን ስቃያዋ መከራዋ እንደሚጨምር ግልጽ ነው። አንዳንድ ሰዎች አሁን ሚዲያ ላወጡ ቲክቶክ ላይ ማወጡና ኢንተርቪው ያደረጓት ማለት ለሷ ምንድነው የሚጨምርላት በህይወቷ ላይ? የእውነትን የለሷ ነው በጣም ያዘንኩት ማለት ነው። ፈጣሪ ይሁናት። ለማንኛውም አገሯ ገብታ ቢሆን ኖሮ ብትቸገርም ልጇን ታሳድግ ነበር ማለት ነው። እና ብቻ በጣም ነው የምታሳዝነው።